ሕዝቅኤል ምዕራፍ 37ን ትከፍታላችሁ። እንዲህ በሚል ርዕስ ነው የምናገረው። ታድሶ ይሆናል። ያረጀ ነገር ዛሬ ይታደሳል። ለዘመናት ቤታችሁ የተቀመጠ በራችሁን የዘጋውን እግዚአብሔር ይመታዋል። በጌታ በኢየሱስ ስም አነባል። የእግዚአብሔር እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ። የእግዚአብሔር እጅ በላይ ነበር፣ እግዚአብሔርም በመንፈሱ ምን አደረገኝ? አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። ዛሬ እንግዲህ የሆነ የደረቀ ነገር ይለመልማል። የእግዚአብሔር መንፈስ እጠራለሁ። የእግዚአብሔር መንፈስ ነገራችሁን ያለመልመዋል። ኤርሚያስ በጣም የሚገርመኝ በጣም አስቸጋሪ ነውጥ በነበረበትና ፈጣን ለውጥ በነበረበት ሲዝን የተወለደ ሲዝን ላይ የተነሳ ሰው ነው። ክብር ለኢየሱስ ይሁን። ዛሬ መልእክት አለ። የምድራችን ሁኔታ እጅግ ጥሩ አይደለም ብሎ ብዙ ሰው ያወራል። በዚህ ጊዜ አንድ ድምፅ አለኝ እኔ የሚለውጥ የእግዚአብሔር መንፈስ ወደ ቤታችሁ ይገባል። ታሪክን የሚቀይር የእግዚአብሔር እጅ ወደ ቤታችሁ ይገባል። የተበላሸውን ነገር የሚያስተካክል የእግዚአብሔር እጅ ወደ ቤታችሁ ይገባል። ስለዚህ ይህ ሕዝቅኤል የተባለ ነቢይ የእግዚአብሔር እጅ በላይ ላይ ነበረ ይላል እና አጥንቶችን በሞሉበት በሸለቆው መካከል አሳለፈኝ፣ በዙሪያቸውም አሳለፈኝ ብሎ ይናገራል። እነዚህ የደረቁ አጥንቶች የእስራኤል ቤት ሁሉ ናቸው ብሎ መጽሐፍ ይናገራል። በብዙ ባርነት በብዙ ግዛት ያሉ በጣም እጅግ ተስፋ የቆረጡ ነገራቸው የመነመነ ግራ በመጋባት ውስጥ ያሉ ህዝቦች ናቸው። ስለዚህ እግዚአብሔር መጣና ለነዚህ አጥንቶች ትንቢት ተናገር አለ። ነቢይ ትንቢት ሲናገር የሞተ ነገር መንቀሳቀስ አለበት። እነዚህ አጥንቶች በሕይወት መኖር ይችላሉ ብሎ ሲጠይቅ ኤርሚያስ አንድ ነገር መለሰ። ጌታ እግዚአብሔር ሆይ አንተ ታውቃለህ አለ። እግዚአብሔር እንዲህ አለ፣ ትንቢት ተናገርባቸዋል። አሁን በሕይወት ሲኖሩ ታያለህ አለ። አሁን ሲነሱ ታያለህ አለ። አንተ እንዳልከው ሳይሆን እንደ ቃሌ ይሆናሉ አለ። ዛሬ መልእክት አለኛ ልናገርብሽ። የሞተው ነገር ይንቀሳቀሳል። ያለቀ ነገር ይንቀሳቀሳል። በቃል ያልከው ነገር ይነሳል። ሞቷል ያልሽው ነገር ይነሳል። የለም ያልከው ነገር መኖር ይጀምራል። ዛሬ የሆነ ነገራችሁ ይነካል። የሆነ ነገርሽ ዛሬ ይነካል። አንድ ሰው ነገሬ ይነካል ይበልስ። ስለዚህ አንተ ታውቃለህ ስል ትንቢት ተናገርባቸው። ምን ልበል? በሕይወት ትኖራላችሁ። ተስፋ እንደቆረጣችሁ አትቀጥሉም። ተሰብስባችሁ በሸለቆ ውስጥ እንደተቀመጣችሁ አትቀሩም። ይህ ሸለቆ መታወቂያችሁ ሆኖ አይቀጥልም። ከዚህ ሸለቆ ትወጣላችሁ። እግዚአብሔር እንደዚህ ይላችኋል፣ ትነሳላችሁ፣ በእግሮቻችሁ ትቆማላችሁ። አረ ኢየሱስ ያድናል። አንድ ሰው የኔ ነገር ይነሳል ይበልስ። ያንቺ ነገር ዛሬ ይነሳል። ያንተ ነገር ዛሬ ይነሳል። የሞተው ነገር ዛሬ ይቀጥላል። የሞተ ነገር፣ ያበቃ ነገር፣ በቃ የተባለ በሰው ዘንድ ተስፋ ያጣ አንተም የዘጋው ዘመዶችም የዘጉ በቃ ብለህ የደመደምኩ ያንተ ጉዳይ ዛሬ ይነሳል። የናንተ ጉዳይ ዛሬ ይነሳል። ያንቺ ጉዳይ ዛሬ ይነሳል። ሳጠገብ ያለው ሰው ነካ አድርገውና ያንተ ነገር ተንቀሳቀሰ በለው። እግዚአብሔር አምላክ በሉት። እንደ ቃሉ በሕይወትሽ ሊሰራ መጥቷል። አሁን ጊዜው ነው። አሁን ሰዓቱ ነው በሉስ። አረ ኢየሱስ ያድናል። የአንድ ሰው ጉዳይ ዛሬ ይነሳል። የአንድ ሰው ቤት ዛሬ ይታደሳል። የሞተው ነገር ሕያው ይሆናል። ጌታ ሲመጣ የማይቀየር ነገር የለም። ጌታ ሲመጣ የማይፈወስ በሽታ የለም። ጌታ ሲመጣ የማይለቅ ችግር የለም። ጌታ ሲመጣ ከፊት ዞር የማይል ኬላ የለም። ጌታ ሲመጣ እርግማን ይሰበራል። ለአንድ ሰው መልእክት አለኝ። የኔ ጌታ እንደዚህ ነው ምለው፣ ለዘመናት ነገርን ይሻለሁ የምል ትናንትን አበላሽቻለሁ፣ ዛሬን አበላሻለሁ፣ ትናንትናን አበላሽቻለሁ፣ ነገን አበላሻለሁ፣ አትቀጥልም የምል የምፎክር አውሬ ይስማ። እኔ መልእክት አወራለሁ። እግዚአብሔር ነገሪ ሕያው ይሆናል። ጌታ የምለው እንደዚህ ነው። ነገራችሁ ይነሳል። ቤታችሁ ላይ ታድሶ ይሆናል። በሽታ ይነቀላል። የሞት እርግማን ይሰበራል። የበሽታ አዋጅ ዛሬ ይገለበጣል። እስቲ አጠገባችሁ ያለው ሰው ነካ አድርጉትና እግዚአብሔር እንዲህ ይልሃል በሉት። ተነስና ተንቀሳቀስ። የመቀመጥ ጊዜ በቃ። አረ ኢየሱስ ያድናል። እናንተ አጥንቶች የእግዚአብሔርን ድምፅ ስሙ። እግዚአብሔር እንዲህ ይላችኋል፣ በዚህ ሸለቆ የምትኖሩበት ጊዜ በቃ። እግዚአብሔር እንዲህ ይላችኋል፣ ትነሳላችሁ፣ ታላቅ ሰራዊት ሆናችሁ በእግሮቻችሁ ትቆማላችሁ። ትንቢት በተናገረ ጊዜ ታላቅ በሸለቆ ውስጥ ድምፅ ሆነ ይላል፣ መናወጥ ሆነ ይላል። ድምፅ ተሰማ። አጥንት ከአጥንት ጋር መፈራረቅ ጀመረ። ብልት ከብልት ጋር መቅጠም ጀመረ። ዛሬ መልእክት አለኝ።
የጠፋው ያንቺ ነገር እየፈለገ ወደ እጅሽ ይገባል። የሞተው ያንተ ነገር እየፈለገ ወደ እጅሽ ይገባል። አረ አንድ ሰው ብድግ ብሎ አሜን። እዛ የደረቁ አጥንቶች ላይ ሄዶ ትሰማላችሁ፣ እግዚአብሔር እንደዚህ ይላል። ምን ይላል? በሕይወት ትኖራላችሁ። እናንተ አጥንቶች የእግዚአብሔርን ቃል ስሙ። የደረቀው ነገር አንተ እንዴት እንደጀመረ አይታወቅም። ሼክ አረገ፣ ሸለቆው መናገር ጀመረ። እኔ ዛሬ አንድ ቃል ላውራ። በቤት ያለ የሞተ ነገር ይንቀሳቀሳል። አሜን በላተ። አውጅብሃለሁ። የሞተው ነገር፣ የቀጨጨው ነገር፣ የጠፋብኝ ነገር፣ ተስፋ ያጣው ጉዳይ፣ የደነዘዘ ጉዳይ፣ የተበላሸ ጉዳይ ቃል ተናገርኩ። ዛሬ ይሰበሰባል። ይሄ የእግዚአብሔር ቃል ለውጥ ያደርጋል። ይሄ የእግዚአብሔር ቃል ለውጥ ያደርጋል። በአንዳንድ ሰዎች ቤት ላይ ቅጽበታዊ ለውጥ አሁን ይሆናል። አራ ዘሎ አሜን ላለ ሰው ይሁንለት። አሮጌው ነገር አሁን ይታደሳል። ከደከምክበት ትበረታለህ፣ ከወደክበት ትነሳለህ። አልቋል ያልከው ነገር አሁን ይቀጥላል። ዛሬ ማታ እግዚአብሔር እንደዚህ ይልሃል፣ በነገሬ ላይ ለውጥ ይሆናል። አረ ኢየሱስ ያድናል። አጨብጭብ፣ ለጌታ ክብር አምጣለት። ኢየሱስ ያድናል። የእናንተ ነገር ዛሬ ሕይወት ይዘራበታል።